እና ደመወዙን አልነገረሽም ማለት 2000 ሁሉም ሰው እኮ 2000 ብር ስራ ታውቂያለሽ? እኔ እንግዲህ ለሞክር ነው ገና ምንም አላውቅም። ስራ አታውቂም እንዴ? አይ ማለት ሌላ ሀገር ሌላ አዲስ አበባ መተሽ አታውቂም? ታሁን ቀደም ገና የምትማሪ ነሽ። ስራ ማስተምርማ ከሆነ 1500 ነው። እኔ እኮ ስራ የምታውቅ ከሆነ 2000 ብር ከፍላታለሁ አልኩት። እኮ እንደ ስራዬ ታዲያ እንደ ስራዬ አይተሽ ታረጊልኝ እንዲሆነ እንጂ 1500 ማሁን ሰዓት ምን ይገዛል ብለሽ ነው? ያው ማለት ስራ ማስተማር ክፉ ነው እህቴዋ። ስራ ማስተማር ክፉ ስለሆነ ማለት ነው 1500 አረግልሻለሁኝ። ስራሽን 1 ወር ድረስ አስተምሬ 2000 ብር ከፍልሻለሁ። አረ የቱን ያክል ያጠፈኝ ብለሽ ነው እናቴ? ያው እናቴ ትንሽ እንትን ብያለሁ። ጠረጴዛ ቴሌቪዥኑ እንትን መወሎል ያንን አለ አይደለ? ይሄ ትራሱ ይቀየራል እንትን ይባላል። ይሄ ግርግዳው ይሄ የምታየው ግርግዳው ይሄ ይወለወላል። ቴሌቪዥኑ ይሄ ነጋ እንትን ይባላል። እቃ ቤት መቼም ብዙ ለልጆች እንቁላል ትሰሪያለሽ፣ ፍርፍር ትሰሪያለሽ። ብዙ አይነት የሚሰራ አለ። ዲያቦ አለ። ጓደኞችን ላይ ሰህር ዲፎ የምታደፊ ከሆነ እንደዚህ ያንን ሁሉ ስራ ታወሽ፣ ዲፎ ታወሽ። እንትን የልጆች ቁርስ ለትምህርት ቤት በደንብ የምታቂ ተሆነ 2000 ብር ከፍልሻለሁ። እሱን ነገና ነገ ወዲያ ድረስ አይች ኒቃብሽን ችግር የለውም። ኒቃብሽን እፈቅዳለሁ። እኔም ኒቃብሽት ስለሆንኩኝ ኒቃብሽን ችግር የለውም። ባለቤቴ